ወዳጆች ለወንድ ልጅ ብላችሁ ለባላችሁ ብላችሁ ራሳችሁን አትጣሉ። ትላንት ምን ሆንኩ መሰላችሁ? ባሌ ወይ ጉድ ከረዥም ጊዜ በኋላ እሷን የምትመስል ልጅ አየሁ አለ ከፊት ለፊት ያለ ቴሌቪዥን ላይ የምትዘፍን ሴት ያለችበትን ቪዲዮ ላይ አይኑን ተክሎ። እኔ የመጨረሻውን ልጄን ለማስተኛት ሌላኛውን ልጄን እንዲቀበለኝ ፈልጌ ነበረ። ግን ተውኩትና ማንን የምትመስል አልኩት። የድሮ የልጅነት ፍቅረኛዬን አለኝ። ጠላታችሁ ክው ይበል ክው አልኩ። ቅብጠቷ፣ ስታወራ መሞላቀቋ፣ ስትስቅ ጉንጯ ላይ ያለው ዲምፕል መጎድጎዱ ቁጭ እሷን አለኝ ምንም ሳያፍር። የልጅነት ፍቅረኛውን እስከ ዛሬ አልረሳትም። ፊቱ ላይ ያየሁትን የናፍቆትና የትዝታ ጥልቀት ዛሬ ቢያገኛት ዛሬ ትቶኝ ሊሄድ እንደሚችል ያስታውቃል። ፍረዱኝ፣ ከተጋባን ድፍን 14 ዓመት ሆኖናል። አከታትዬ ስለወለድኳቸው 6 ልጆች አሉኝ። ልጆቼን ላሳድግ የቀኝ ጥቁር ሆኛለሁ። 3ኛውን ልጄን እርጉዝ ሆኜ ፊቴ ላይ የወጣች በትንሽ መድኃኒት የሚድን ትንሽ ቁስል እርጉዝ ሆኜ መድኃኒት መውሰድ ስለማልችል ብቻ እስከምወልድ ግማሽ ፊቴ ሙሉ ተበላሽቷል። ለልጅ ብዬ የተጠበሰ ፊት ባለቤት ሆኛለሁ። ብቻ ብዙ። ይህንን ወሬ ባቆመው ደስ ይለኛል፣ ግን ሳላውቀው ቅናት ወረረኝ። እስከ ዛሬ ያልተረሳች ሴት ላይ ቅናት ያዘኝ። ግን ደግሞ ሰው ነኝ። እንደ ቀናው እንዲያውቅብኝ አልፈለግኩም። ልጅቷን ምን ያህል እንደሚያስታውሳት ማወቅ ፈለግኩ። ቅናቴን እንዳያውቅብኝ፣ ንዴቴን እንዳይረዳብኝ ፈገግ እያልኩ ምን ሆነው ፍቅረኛህን የመሰለችህ አልኩት። ሁሉ ነገሯ ውበቷ እኮ እኔ ውብ አይን እንደሷ ያላት ሴት አይቼ አላውቅም። አይኗ ቆንጆ ነበር አልኩት። ከዚች 100 እጥፍ ያቺ ቆንጆ ነች። አሁን እንዲህ ልንረሳሳ በጣም ውብ አይኖች አሉሽ ስላት አይዞ አንተን ብቻ ነው የሚያዩት ብላ አንገቴ ስር ውሽቅ ትል ነበር። ግን ውሸቷን ነበር ለካ። አይኖቿ ዛሬ የት እንዳለው እንኳን አያዩኝም አለኝ በእጁ አንገቱን እየዳሰሰ። ዛሬም ድረስ በትዝታ ውስጥ አብራው እንዳለች ያስታውቃል። ደግሞ ልብ ብዬ ሳያት ቲቪ ላይ ያለችው ልጅ በጣም ቆንጆ ነች። ከዚች 100 እጥፍ ከበለጠች እውነትም በጣም ቆንጆ ነበረች ስላሰብኩ ቅናት አንዘፈዘፈኝ። በሌላ ሴት መበለጥ ያናድዳል አይደል? በቃ ተቃጠልኩ። ግን ያችን የመሰለች ውብ ልጅ ትቶ እኔን እንዴት ሊያፈቅረኝ ቻለ እያልኩ ግራ ተጋባው። ግን እውነቱን ያላትን ያህል ውብ ከሆነች እውነት ነው ትታው ነው የሚሆነው። ያን ያህል ውብ ሴት አብራው ልትሆን አትችልም። የሚገርመኝ ልብስ በጣም ታሳምር ነበር። ብዙ ጊዜ እግረ ጠባብ ሱሪ፣ ከላይ ሰፋ ያለ ኮት፣ ትልቅ ጫማ ታደርግና እንደ ወንድ እየነጠረች ትሄዳለች። የማይረሳኝ ጸጉሯ ላይ ይነጥራል። ስትስቅ ስትስመኝ የከንፈሯ ልስላሴ ልነግርሽ አልችልም አለኝ። የሚያወራው ከልቡ ነው። በጣም ተናደድኩ። ሌላው ቢቀር እንዴት አያዝንልኝም? እንዴት ይሰማታል ብሎ አያስብም? ምንም እንኳን ዛሬ አቅመ ደካማ በሆንም በልጆች ተከብቤ ውዬ ባድርም ግን እኮ ሚስቱ ነኝ አልኩ። ለምን አያዝንልኝም? ለምን ጨከነ እንደዚህ? ከፍ ከፍ የሚሉት 2 ልጆቼ በኳስ እየተጣሉ ወሬን ሊያስቀጥሉኝ ቢገዳደሩኝም ወሬውን ማቆም ፈልጌ የነበረ ቢሆንም ግን ስሜቴን መቆጣጠር አልቻልኩም። አዎን ወንድ በቃ ወንድ ነው፣ ጊዜ አይቶ ይረሳል። አብራችሁ ታድሩ ነበር አልኩ። አድረን እንኳን አናቅም፣ ግን እቤቴ መታ ተቃቅፈን ውለን ማታ ትሄድ ነበር። አረሳውም። ሁሌም አንድ አይነት ሽቶ ነው የምትቀባው። ለምን ብዬ ስላት ሁሌም ሽቶ ሲሸትህ እንድታስታውሰኝ፣ ዞሮ ዞሮ ከተጋባን በኋላ በትዝታ የምኖርበት ቀን መምጣቱ አይቀር ትለኝ ነበር። የሚገርምሽ እውነትም እንደዛ ያለ ሽቶ ሲሸተኝ ዛሬም ድረስ ያቺ ልጅ ትዝ ትለኛለች። ግን ዛሬም ሳስባት በጣም ጎበዝ የፍቅር ኬሚስት ነበረች አለኝ። እኔ ብቻ የሚመስለኝ ገላ ላይ ለካ ሌላ ሴት ማቅጣበታለች። ያውም ዛሬ ድረስ የሽቶ ጠረኗን የከንፈር ልስላሴዋን እንዳይረሳ አድጋ ማህተብ ሰርታበታለች። በቃ ወንድ በያት። ስንት ጊዜ በእኔ ላይ ተደባድባለች መሰለሽ። በአጋጣሚ ሰው ከኔ ጋር ጠብ ቢፈጥር እሷ ተደባዳቢ እኔ ገላጋይ ነው የምንሆነው። አንዴ ከሆነ ልጅ ጋር ስጣላ በጠርሙስ አናቱን ብለው ከዛ ሰፈር ለመሰወር 5 ኪሎ ሜትር ይሆናል አብረን የሮጥነው። አየኔው ብቻ ብሎ ዝም አለ። በትዝታ ተጠራርጎ ከአጠገቤ ጠፋ። በቃ ለመታገስ ብዙ አልቻልኩም። ባለበት ትተሹ ብን ብለሽ ጥፊ ያለኝ። ሰውነቴ ባዶ ሆነብኝ። ብርድ ቅዝቃዜ ተሰማኝ። ደጋግሜ መውለዴ ይሁን ምን እንደሆነ አላውቅም፣ በጣም ይበርደኛል።
የለበስኩት ከስር በቦዲ ላይ ሸሚዝ፣ ከሹራቡ ላይ ወፈር ያለ ሹራብ፣ ደግሞም በሹራቡ ላይ ወፍራም ጋውን አድርጌያለሁ። ትከሻዬ ላይ ጋቢ ለምኔም ጣል አድርጌያለሁ። ከስር ፓንት፣ ታይት፣ ስቶኪንግ፣ ቱታ ደርቤያለሁ። ግን በረደኝ፣ አንዘፈዘፈኝ። አሁንም እየተጣሉ የሚጠሩኝን ልጆቼን እንኳን ልሰማቸው አልቻልኩም። ደነዘዝኩ። ከመቀመጫዬ ልጁን ፊቱ ላይ ወርውረሽበት ሂጂ አለኝ። ባሌን ጠላሁት። ከእርኩስ ወንድ ጋር አብሬ መኖር እንደሌለብኝ ለመጀመሪያ ጊዜ ወሰንኩ። ብዙ ጊዜ ተጣልተን ቤተሰቦቼ ጋር ሄጄ ይቅርታ ጠይቆኝ ገብቻለሁ። ዛሬ ግን ላልመለስ ወደ ቤተሰቦቼ ለመሄድ ወሰንኩ። የሚገርምሽ ለመጀመሪያ ስጦታ የሰጠኋት ለልደቷ ቀይ ቦርሳ ነበር። እሱን አብዝታ ትይዛለች። በቃ ሁሌም በዩ የኔው ደግሞ ፍቅር ታውቃለች። የሚገርምሽ ስትምል እንኳን በእኔ ስም ነበር። የኔው የት ይሆን ያለችው አሁን ብሎ በቁጭት እግሩን መታ መታ አድርጎ ተነሳና ወደ መኝታ ቤት ሄደ። ሴት ነኝ፣ ያውም የ6 ልጆች እናት። እንዴት ቢጠላኝ፣ እንዴት ቢንቀኝ ነው? እንዴት ስሜቷ ይጎዳል ብሎ አያዝንልኝም? እናት አለው፣ እህት አለው፣ ደግሞ 2 ሴት ልጆች አሉን። ግፍ በእነሱ አይደርስበትም? በቃ ከዚህ በላይ መታገስ እንደሌለብኝ ተሰማኝ። ቤተሰቦቼ ለእኔም ለልጆቼም አያንሱም። ትንሽ ብር ስጡኝ ብላቸው ሰርቼ ለማደር የሚያስችለኝን ንግድ መጀመር እችላለሁ። እሱ እስኪመለስ ወደ መኝታ ቤታችን ገብቼ የተወሰኑ ልብሶችን ከታትቼ ልክ እንደጨረስኩ ለብሼ የሚሄደውን መምረጥ ጀመርኩ። ግን አንዱም አይሆነኝም። ሁሉም ጠበውኛል። አንዳንዱማ እንደውም ከእግሬ ራሱ ማለፍ የሚችል አይደለም። ስለዚህ በቢጃማ ልሄድ ወሰንኩ። ሌላውን ሌላ ቀን ልንነጋገር እንችላለን። ልክ ልጆቼን አለባብሼ ቀዩ ቦርሳን ይዤ ከቤት እየወጣን ሳለ በር ላይ ቆሞ ሲያወራ ሰማሁት። ስለ ሴት ነው የሚያወራው። ልቤ በንዴት ጦፈ። ልክ ስንወጣ ስልኩን አቋርጦ ምን ሆናችሁ ነው? ወዴት ነው አለ። ወደ ቤተሰቦቼ ቤት። ካንተ ጋር መኖር በቃኝ። በልጅነት ፍቅረኛው ትዝታ ዛሬን ከረሳ ወንድ ምንም አልፈልግም አልኩት። ቤቱን ትቼለት መሄዴ በጣም አስደሰተው። ፊቱ በፈገግታ ሞላ። እኔ ደግሞ እንዲህ መናቄ በጣም አበገነኝ። ከስንትና ስንት ዓመት በኋላ ዛሬም የከንፈሯን ልስላሴ፣ የሽቷን መዓዛ፣ የሰጠሃትን ቦርሳ፣ ቀይ ቀለሙን እንኳን ሳይቀር አልረሳሁም አልኩት። መሄዴ ደስ ስላለው ዝም ብሎ ያይናል። ዞር በልልኝ ብዬ ልሄድ ተነሳው። ተጣልተሽኝ እንኳን ስትሄጂ የገዛሁልሽን ቦርሳ አልተውሽውም አለኝ። ምን ማለት ነው? ለልደትሽ የገዛሁልሽ ቦርሳ ቀዩን። ግራ ገባኝ። በጣም መወፈርሽ ራሱ ዲምፕሉን አላጠፋውም። ዲምፕል ነበረኝ እንዴ ስላሰብኩ። መቼ ነው ፊቴን ያየሁት? ከ5 ዓመት በፊት። ትናንት አላየሁትም ነበር እንዴ? ልጄ ጥላሸት ቀብቶኝ ቆሻሻ አለው የለውም የሚለውን ለማየት ትናንት በመስታወት አይቼዋለሁ፣ ግን ዲምፕሉን አላየሁትም። ትዝ አለኝ። አሁን ዲምፕል ነበረኝ መሰለኝ። የነበረኝ ሳይሆን አይቀርም። ቀዩንስ ቦርሳ መቼ ነው የሰጠሁሽ? ማን ነው የሰጠኝ? አትቀደድ፣ ራሴ አይደለሁ እንዴ ገዛሁት አልኩ ጮክ ብዬ። ግን እርግጠኛ አልነበርኩም። አሁን ስላገኘሁት በአጋጣሚ ያደረኩት እንጂ መቼ ማን እንዴት እንደገዛው በፍጹም ረስቼዋለሁ። እሱም ሊሆን እኔም ሊሆን ማንም ሊሆን ግን ይችላል። ሳላስበው ከት ብሎ ሲስቅ ትንሹ ልጄ ደንግጦ ከተኛበት ተነሳ። ስልኩን አውጥቶ አንድ ፎቶ አሳየኝ። አሁን ያደረኩትን ቦርሳ አድርጌ የተነሳሁት ነው። እውነቱን ነው። ቴሌቪዥኑ ላይ ያየኋት ልጅ የሚመስሉ ብዙ ነገሮች ነበሩኝ። ራሴን ረስቼዋለሁ። እንዳልተፈጠረች፣ እንደሞተች፣ እንደበደነች፣ ትናንት በፍጹም እንዳልነበራት ሴት ሆኛለሁ። እንዴት ያለኝን አንዱን እንኳን አላስታውስም። እሱ እውነቱን ነው። የትናንትናዋ እኔ ናፍቀዋለች። እኔም በሆነ የትላንትናዋ እኔ ናፈቀችኝ። እንደነበረች እንኳን ሳላውቅ የረሳኋት። ግን እንደዚህ እንደኔ ሰው በፍጹም ራሱን ይረሳል አልኩት። አቅፎ እየሳመኝ መውለድ ሆርሞን ይቀይራል፣ መርሳት ያመጣል፣ ልጅ ማሳደግ ራስንም ያስረሳል። አንዱ ተኛ ስትዩ ሌላው ይነሳል፣ አንዱ ለትምህርት ደረሰ ስትይ ሌላ ይወለዳል። ማለቂያ የሌለው ማጥ ውስጥ ጥዬሽ እኮ ነው አለኝ። ያለው እውነት ነው፣ ግን ብዙ አልተዋጠልኝም። ግን ምን ሆኜ ነው? የልጅነት ፍቅረኛው እንደሆንኩ እንኳን እንዴት ዘነጋሁት? ትንሽ ስራ ሲጀምር ቤት ካልተከራየህ ብዬም ከቤት ያስወጣሁት እኔ እኮ ነኝ። ግን ሁሉንም ረስቼዋለሁ። የሚገርመው ይህንን እንኳን ስጽፍ ትላንት ከተባባልነው እና ካደረኩት ብዙ ነገሮችን ብዙውን ረስቼዋለሁ። በቴዎድሮስ አበራ ተጻፈ።